በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መቃባ መቃይልማ መቃፉረ ቆልቆሎ ዋቀተኮቲን ኒ አመና አሜን። እንግዲህ በጌታ የሚሞቱ ብፁዓን ናቸው። የተከበሩ አባታችን አባ ተክለአብ ወልደ ሚካኤል የደንዲ ወረዳ ቤተ ክህነት ዋና ስራ አስኪያጅ፣ የተከበሩ ወንድሞቼ መምህር ደጀኔ ጉርሜሳ፣ የተከበሩ ወንድማችን መምህር ዳቆን ፍቅረ ማርያም፣ አይንተ እግዚአብሔር አባቶቼ ካህናት፣ ወንድሞቼ ዳቆናት፣ አባቶች፣ እናቶች፣ ወጣቶች፣ የሰንበት ትምህርት ቤት ተማሪዎችና ሕፃናት ሁላችሁም እንደምን አደራችሁ? አይሰማም? እንደምን ቆያችሁ? እንደምንስ መጣችሁ? እግዚአብሔር አምላካችን በምሕረቱና በቸርነቱ በካህሊነቱ በመግቦቱ እንደ ኃጢአታችን እንደ ሰውነታችን ክፋት ሳይመለከት ለዚህች ዕለት ለዚህች በዓል ላደረሰን ክብር ምስጋና ለእሱ ይሁን። እስቲ እልል ብላችሁ እግዚአብሔርን አመስግኑ። አሁንም ድገሙት፣ ድምፃችሁ አይሰማም? ሰዲጉታ ረጌሳ ረጋን ሰዲረጋ ማቲወን ዋቀዮን ከንጃለተን ዋቀዮ ሲስኒን ከንጃለቱ ሁንዱምት ኬሰን አከም ቡልተኒ እነጋሙ አከም ጅርቱ አከሚን ቱርተኒ ጉያ ሀራ አከ ኬኙ ከኑ ፌየሜ ዋቀቦሊ ኬኛቲፍ ገለኒ ኡልፍኒ ቴሶ ኢሳ አርያም irratti isaatiif haa ta'u። ማን ያስተምረን? eenyuኑ abarsiisu? eenyuኑ አጎርሱ? eenyuኑ ታዱበቱ? እግዚአብሔር አምላካችን የራቀውን አቅርቦ የረቀቀውን አጉልቶ ሕያውና ዘላለማዊ የሆነውን ቃሉን እንዲመክረን እንዲያስተምረን ቅዱስ ፍቃዱ ይሁንልን። እስቲ ሁላችሁም ድምፃችሁን ከፍ ታደርጉና ከኔ ጋር ይህንን ቃል ትላላችሁ። እንግዲህ ይበሉት እስቲ። በጌታ የሚሞቱ ብፁዓን ናቸው፣ ከድካማቸውም ያርፉ ዘንድ ስራቸው ይከተላቸዋል። ኤጋ ጎፍታዳን ከንዱአን ኢሳን ቁልቁሎታ ደደቢ ሳኒት ራቲ አከበቆተኒዳፍ ሆጂን ሳኒሞ ኢሳኒን ኒሆርዶፋ እግዚአብሔር አምላካችን በፈቅድና በረዳን ባለችን አጭር ደቂቃ ባለችን አጭር ሰዓት የምንማማረው የእግዚአብሔር ቃል ቅዱስ ወንጌል በዚህ በራእይ ዮሐንስ ምዕራፍ 14 ቁጥር 13 ላይ እንግዲህ ወዲህ በጌታ የሚሞቱ ብፁዓን ናቸው ይላል። እንዲህ ሲል እሱን በማመናቸው ደግሞ በእነሱ ላይ በሚደርስ ችግር ሞት ሊመጣ ይችላል፣ እስራት ሊመጣ ይችላል፣ የተለያዩ ነገሮች ሊደረግብን ይችላል። እንግዲህ በጌታ የሚሞቱ ብፁዓን ናቸው ይላል። የዚህ ትምህርት መሰረታዊው ዓላማ ክርስቲያን ሞትን መፍራት እንደሌለበት፣ ከሞት በላይ ጠላት ስጋን ሊገል ይችላል፣ ሌላውን ግን ነፍሱን መግደል አይችልም። ለዛ ነው ቅዱስ ማቴዎስ በማቴዎስ ወንጌል ምዕራፍ 10:28 ላይ ስጋን የሚገሉትን፣ ስጋን የሚያስሩትን፣ ስጋን የሚያጎሳቅሉትን አትፍሯቸው፣ ይልቁንስ ሁለቱንም አንድ ላይ መግደል የሚችል ስጋን በመግደል ነፍስን መግደል የሚችል
በሁለቱም ላይ ስልጣን ያለውን ፍሩት ነው ያለው። እጋ ካዮን በርኖተ ከና ወርጎፍታት አመነኒዱ አንሳን ቁልቁሎታ ጀዳ ዋቀዮን አመኑን ገቲ ለመከፈልቺሱ ደንዳ ዋቀዮን አመኑን ነማጀሱ ደንዳ ዋቀዮን አመኑን ነማሂስሱ ደንዳ ኩን ከንተው መሉ ፎን ቆፋ ይረትዳ ልቡ ረት ገሩ አንጎ ከንቀቡ ዋቀዮዳ ጅራጅሱ ከንደንደው ዋቀዮዳ እጋይስን ወረፎን አጀሱን ሶዳቲና ፎኒስ ልቡስ በከተቆት ዳይ አጀሱ ከንደንደው ሶዳዳዳ ካዮን በርኖተ ከና ጎፍታፍ ጀነ ዱአ ከቀብን ጎፍታፍ ጀነ ረኮኑ ረገገው ሁንዱማ ደምደመቹ አከደንደኙፍ ከኑ ታስሱዳ የዚህ ትምህርት መሰረታዊው ዓላማ በጌታ ብንሞት ለጌታ ብንኖር ለጌታ ብንታሰር ለሃይማኖታችን ብንታሰር የጽድቅን አክሊል እንደምንቀናጅ የሚገልጸን ቃል ነው። ስለዚህ ቅዱስ ዮሐንስ ፈጥሞ ደሴት በምትባል ስፍራ ከሄደ በኋላ በዛች ባህር ላይ የሰማይ መስኮት ተከፍቶለት የነበረው ያለው ለወደፊት የሚደረገውን ሁሉ ይመለከት ነበር ይላል። እንዴት ደግ ሐዋርያ ነበር! ስለ ምስጢረ ሥላሴ ነቢያት ጻድቃን ሌሎቻቸው ከድንግል ወለዳ ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ ብሎ የተናገሩትን ቃል እነሆ የዓለምን በግ የሚያስወግድ ብሎ ነው የተናገረው። በመጀመሪያ ቃል ነበረ ብለው ቃሉም እግዚአብሔር ነው እያለ ይናገር ነበር። ቅዱስ ዮሐንስ እኔ በንስሐ ውሃ አጠምቃቸዋለሁ ከኔ በኋላ የሚመጣ ግን እሱ በመንፈስ ቅዱስ ያጠምቃቸዋል እያለ ይናገር ነበር። ጀቸከነ ከንዱበት ቁልቁሉ ዮሐንስና ዮሐንስ ሴናንሳ በላዳ ገራሃረ ሳራ ከንፍለሜ ገና ከእናቱ ማህፀን ሳይወለድ የተመረጠው ሐዋርያ ነው። ሰማዕት ነው፣ ሰባኪ ነው። እቺን ቃል ፈጥሞ ወደምትባል ደሴት ላይ ከወጣ በኋላ ቅዱስ ዮሐንስ የሥላሴን አንድነት የሥላሴን ሦስትነት ምስጢር አጉልቶ ተናግሯል። ሌሎቻቸው ይመጣል ያሉት መጥቷል ነው ያለው። ቃል ሥጋ ሆነ ብሎ የመሰከረው ቅዱስ ዮሐንስ ነው። እሱን በዚሁ እናበቃና ወደ መነሻችን ስንመለስ ዛሬ እያከበርን ያለነው በዓላችን የቤተ ክርስቲያናችን በዓላችን መጽሐፍ ቅዱሳዊ በዓል ነው። ቁልቁልች ዮሐንስ ሴናንሳ በላዳ ሴናንሳ ባየዳ አኩመ ቤከሙ ያደሪት ከይከና ጋፈን ገረሳ አትሩፉ ሙለተ ዮሐንስ በቆና ኩዳ ፍርኩዳ ሰዲ ጉባ ይረድ እጋ ከናንም ቦዳ ጌታ ዮኪንሞ ጎፍታዳን ወርዱ አንሳን ቁልቁሎታዳ ደደቢ ሆጂ ሳንራ ከበቆተኒዳፍ ሆጂን ሳኒ ኢሳን ሆርዶፋ ጀዳ ከድካማቸው ያርፉ ዘንድ ስራቸው የሚከተላቸዋል ይላል። ዛሬ እኛ መልካምን ካልሰራን በሃይማኖታችን ካልበረታን ታሪክ ሊያስበን ታሪክ ሊያስነሳን አይችልም። አብዛኛው ወጣት የዘመኑ ትውልድ ታሪክን የሚያጠፋ ታሪክን የሚያበላሽ እንጂ ታሪክን የሚጠብቅ አይደለም። ለምን ብትሉ አንደኛ የነበረውን ታሪክ ካልጠበቅን የነበረውን ታሪክ ካልሰማን አባቶችን ካልተረዳናቸው የኛ የመኖር ትርጉሙ በከንቱ እንደክማለን። ለምን ብባል ጊዜው ቴክኖሎጂው ሳይንሱ ያደገበት የበለጸገበት ዘመን ላይ ነው ያለነው። ስለዚህ እንግዲህ ዛሬ ይህ በዓል የሰማዕቱ የቅዱስ ጊዮርጊስ በዓል ነው። ዓመታዊ በዓል ነው። ታላቅ በዓል ነው። ትልቅ በረከትን የምናገኝበት በዓል ነው። ለምን ብባል ብዙዎቻችን ዛሬ የተለያዩ ስርዓት ተነ የመጣ ነው። አያነ ከደራ ኤባ አድርገና ወሬ ገበ ከደራቲ ኤባ አድርገና አያነ ጋፈ ከበይኑ ጫልስኔ ሚጂ ከን ከበይኑ ሴና ቁልቁሎታ ጋፈ ሂምኑ ሴና ሳኒ ከስ ሴና ቁልቁሎታ ጅራ አያነ ቁልቁሎታ ጋፈ ከበይኑ አያነ ቁልቁሎታ ከሰት ከበጀ ዋቀዮቱ ሂመማ ማሊፍ ዮጀን ሁንደ ዱርሳ ዋዬ ቁልቁሉማ ዋቀዮ ቤኩን በርባችሳዳ
ሁንደ ከንጎዱ ሰው አንተ የዳፍ ኢሳንን ከንፍሉ ኢሰረ ዋንተ የዳፍ እንግዲህ ዛሬ ምንድነው የምናከብረው በዓል መቼም የሚጠይቅ በየመንገዱ ቆሞ በእኛ አምልኮት ላይ በእኛ በዓል ላይ በእኛ መመላለስ ላይ ሁሌ አቃቅር የሚያወጣ ስንቱ ብዙ አለ ከራራራ በተኤሳ ገልቱ ማሊ ጊዮርጊስን ሞ ነመዳው አኩማ ኬኛ ነመቱሬዮ ማሊሼን ማረሚን አኩማ ኬኛ ነመዳ ቀንጀለን እንጅሮ ነመዳገሩ ነመከሳ ፍለመኒ ዋቀዮ ኢሳን ፍሌራ ብዙዎቻቸው መንገድ ላይ ቆሞ ስለምን በዓል ነው የምታከብሩት ለምንድነው በዓል የምታበዙት ለምንድነው ስራ የምትፈቱት ለምንድነው ስራ የማትሰሩ የሚሉ ብዙ ሰዎች አሉ ስላልገባን ሳይሆን በርግጠኝነት 100% ገብቶን ነው በዓላቶቻቸውን የምናከብራቸው ስለዚህ ይህንን በዓል ስላከበራችሁ ተከበራችሁ እንጂ ምንም የሚጎልባችሁ ነገር አይደለም ብላችሁ እግዚአብሔርን አመስግኑ ዛሬ እንግዲህ በቤተ ክርስቲያናችን አስተምረው በስንክሳሩም በቤተ ክርስቲያናችን ታሪክም ዝሮት አጽሙ ይባላል ዛሬ አጠራሩ የሰማይቱ የቅዱስ ጊዮርጊስ ዝሮት አጽሙ ይባላል አያኒ ከበጃጅርኩን አያኒ ሐረ ከበጃጅርኩን አያኒ ዋቀዮ ያደኖን ወሬ ገምቻ ቁልቁልቻ ጊዮርጊስ ፈጫይን ሰለፌ ጊዮርጊስ ይጀለባ ዝሮት አጽሙ ጀነጋ ፈላሉ ዝሮት አጽሙ ማለት አጽሙ የተዘራበት ዕለት ሰው እህልን ይዘራል ሰው የተለያዩ ፍራፍሬን ይዘራል በወቅቱ የነበሩ ሰዎች የሰውን አጥንት ከስክሰው ፈሽተው በደንብ አርቅቆ ይዘሩ ነበር ይላል ታሪኩን አጠር አድርጌ ሳላበዛ ልንገራችሁ መነሻችን ራይ 13 14 መሆኑን 14 13 ቦኑን እንዳትረሱና አጠር ሳደርግ እንዲህ ይላል ሰማዕቱ ቅዱስ ጊዮርጊስ የዱዲያኖስን ቁጣና ሰይፍ ሳይፈራ በሕማመ ሞቱ የሚያምኑትን ያሳመነ 7 ዓመትን ተጋድሏል ይላል ሰማዕቱ ቅዱስ ጊዮርጊስ ዱዲያኖስ የሚባል የነበረው በወቅቱ አስፈሪ የነበረው ንጉስ አገረ ገዢ እኔ ያልኩት ነገር ካልሆነ በስተቀር የሚል ክርስቲያኖችን ያስራቸው የነበረው በዛ በዘመነ ሰማዕታት በመከራ ወቅት ዛሬም በእኛ ዘመን ይህ ነገር እየታየ እየተሰማ እየተደረገ ይገኛል መስቀላችሁን ካልበጠሳችሁ በእኛ እድር በእኛ ማህበራዊ ኑሮ አትሳተፉም የሚሉ አሉ በረከነስኩን እንጅራ ቁልቁልች ጊዮርጊስን ዱዲያኖስ ከንጀደሙ ነምቸ ገረጃቤስ አመንቶህን ቀብን ሶዳ ዋቀዮ ከንንቀብን አንጎሳቲን ከሎፍቱሉ አንጎሳት ፈየደሙን ክርስቲያኖታ ሁንዱማፍ ዲና ከንተ ነምቸ ተኮቱ ቱሬጀዳ በረከና በራኢን ጅሩዳ አጀዳ ቁልቁልች ጊዮርጊስ ንጉሱ ቢቆጣኝስ ንጉሱ ቢያስረኝስ ንጉሱ እንዲህ ቢያደርገኝስ ሳይል በጌታ የሚሞቱ ብፁዓን ናቸውና ስለ ጽድቅ የሚሰደዱ ብፁዓን ናቸውና ይላል ቃሉ ዋይ ወንጌላቲፍ ወሬ ገመን ኢሳን ቁልቁሎታ ጋሩማዳፍ ወሬ አደተመን ኢሳን ቁልቁሎታ አጀዳ ከናቲፍ ጋ ቁልቁልች ጊዮርጊስ በረሞት ዱዲያኖስ ሶዳይሳ ኦሪሳይሳ ኦቶይን ሶዳቲን ወር አመኑ ቀቡ አመኑዳን አመንሲሱዳን ወር በርሲሱ ቀቡ በርሲሱዳን ወጋ ቶርባ አጀፈመ ጀዳ አጀፈመ ጀቹን ሆጂ አመንታ ሆጂተ ይቻለ ተጋደሎ ከንጀኑ ሰነ ተጋደሎን ኩን አጀች ኩን ረኮ ባየ ግድራ ባየ ደበርሱዳን ወጋቶር በአመንታዳፍ ጀቹዳን ጆዱ እለ ዋቀዮፈን ጅራዳ ብንሞት ለጌታ እንሞታለን ብንኖር ለጌታ እንኖራለን ይላል ቃሉ ስለዚህ በዚህ ዕለት የሚታሰበው የዱዲያኖስ ወታደሮች በሰይፍ አንገቱን ቆርጠው በእሳት አቃጥለው ከጉርጓድ ውስጥ ጥለውታል ይላል የማይሞት ቢሆን ስጋውን በመንኩራኩር ፈጅተው አስፈጭተው ደብረ ይድራስ ላይ እንደ ትቢያ እንደ እህል እንደ አትክልት ዘሩት ይላል ይሄንን ነገር ማን ሊያምን ይችላል ከነኤኙ አመኑ ደንዳ ቁልቁልች ጊዮርጊስ ዮ አጀሰን
yoo kukkutan yoo ibiddatti naqanii guban du'uu waan dideedhaaf guyyaa har'aa kana maal godhan seetan መንኩራኩር የሚባል ወፍጮ ውስጥ ካስገቡ በኋላ ፈጩት ይላል። እንደ ወፍጮ እህል እንደሚጨመር ካደረጉ በኋላ አኩመ ነማ ወፍጮ መና ወፍጮ ለቀ ምናን ዳኩት ኤርገዳከሪን ቦዳ ጋራ ይድራስ ረቲ ኒ ብትንሰኒ ጀዳ እንደ ጢስተን ነው እንደ ትባ ሆኖ ስጋው በመንኩራኩር ተፈጭተው የተበተነው ስጋው ሰው የማይመረምረው በጥበበ እግዚአብሔር ተሰብስቦ አንድ አካል ሆነዋል አለ። ስለብላችሁ እግዚአብሔርን አመስግኑ። 7 ዓመት ከባድ ነው። 7 ዓመት ጥቂት ጊዜ አይደለም። ወጋተሩ በረኮ ባየ ግድራ ባየ አጀቸ ባየ ሱከነ ሳታን ባየ ረትራወተኒ ዱጋፈ ዱ ጀዳ አኩመ በከሙ ፎንሳ ዳከኒ ለፌሳ ፎንሳ ወልት ዳከኒ ጨጨብሰኒ ጋራ ይድራስ ጀደሙ ራኩመ ምን አንት ፈጫሰኒ ጀዳ ታቢ ለፍቲ ሙክኒ ወንት ጅሩ ሁንዱማ ጊዮርጊስ ጀዲ ረጋበ ጀዳዲ ዋቀዮት ይገለዲሳ ዋቀዮ በእናቱ ቅጠል ተራራ ሁሉ ሳይቀር ጊዮርጊስ እያለ መሰከረ ይላል። በጥበበ እግዚአብሔር የማይታመን የማይታሰብ ነገር ተደረገ ይላል። በጌታ የሚሞቱ ብፁዓን ናቸው። ለዛ ነው ቃሉ እንዲህ የሚልን ጎፍታን ወርዱን ጎፍታቲ ወሪ አመነን ሁንድ ሳልዩ ኢሳን ቁልቁሎታ ሰበብ አቀዮ አመንታው ፊፍ ዱን ጋሩማዳ ቁልቁሉማዳ ጎንፎ ጅሬኛ ናማርገም ጂዛ ነምኒ ሀነረቀ ዱአ ነምኒ ሶቤ ዱአ ነምኒ ዋነማ ፍለቹ ደሜ ዱኡ ደንዳ የእነዚህ ግን ዓለማዊ ነገርን የናቁ ከእግዚአብሔር ጋር የኖሩ ሀብት ንብረቱ ሁሉን ጥሎ የወጡ የአባታቸውን ዝና ክብር የአባቱን ክብርና ዝና ያልፈለገ ያንተ ክብር ያንተ ንግስና ለኔ መሆን አይችልም ብለው ቅዱስ ጊዮርጊስ ወስኗል። እግዚአብሔር መርጦታል። ለዚህ ነው ቅዱስ ጳውሎስ በመጀመሪያ የወሰናቸው እነዚህን ጠራቸው የጠራቸውን ያከበራቸውን አጸደቃቸው ይላል። ዋቀዮ ዱርሴ ሳንን ፍሌ ጀዳ ሙርቴ ሰጀራ ወረ ሙርቴ ሰከነ ዋቀዮን ፍሌ ወረ ፍሌ ከነ ዋቀዮን ከበጀ ወረ ከበጀ ከነ ሞ ዋቀዮን ሳን ጀቤ ሰጀዳ እንግዲህ እውነተኛ ምስክር መሆን ሁለተኛ መስካሪ መሆን ያስፈልጋል ይላል። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። በሮሜ ምዕራፍ 10 ቁጥር 10 ላይ እንደሚናገር ሮሜ በቆና ኩደን ለኮፍሰ ኩደን ጉባኤ ረድ ነምኒ ለጴ ሳቲን አመኔቱ ፈያ ጀዳ አፋን ሳቲን ረጋ በሄቱ ፈያ የቹላን ቁልቁልቺ ጳውሎስ ህንዱበታ ስለዚህ ስለውነት ብንሞትም የሚያስነሳን አምላክ እንዳለን ማመን ለክርስቲያኖች ተገቢ ነው። ምናልባት በስጋ ስንሞት በነፍስ ግን ሕያው እንሆናለን የኛ እምነት። ለዛ ነው ስጋን የሚገሉትን ስጋን የሚያስሩትን አትፍሩአቸው ስጋውንም ነፍሱንም ባንድ ላይ መግደል የሚችለውን ፍሩ የተባለው ከናፍና ዮዱነ ጎፍታዳፍ ዱጋዳፍ ዮዱነ ዱአኬሳ ከኑካስ ዋቀዮዳ። ለዚህ ነው ቅዱስ ዮሐንስ ላይ እንዲህ ይላል የሚያምንብኝ ብሞትን እንኳን ሕያው ይሆናል። ከነቲ አመኑ ዮጅራተ ዮዱ እለ ጅራታ ታጀራ ከነቲ አመኑስ እንዲ በረበራን እንዱ ጀዳ የሚያምንብኝም ያ ለዘላለም አይሞትም ይላል። ስለዚህ በሕይወት ሆነን ብንኖር ለጌታ እንኖራለን፣ ብንሞትም ለጌታ እንሞታለን ያለ ቅዱስ ጳውሎስ። ስለዚህ ድነትን ፍለጋ ብዙዎቻችን ዋጋ እንከፍላለን፣ የማይገባን ቦታ እንረግጣለን፣ የማይገባውን ነገር እናገራለን፣ የማይገባውን ነገር እንሰራለን። ፈዩ በርባቸው አባየ ገቲ ጉዳ ባስና ዋቀቶል ፈማከን ዋቀስሉ ጅራ በከንታኔ ከንደም ባየን ከጀ ንጅራ ጋፈሪ በምተን ጎፍታ ፈኒ በበ ጋፈረከተን ጎፍታ ፈረከደ ጉያቶኮ ዋቀዮ ነባሰ ጀቹዳ በሕይወት ብንኖርም ለጌታ እንኖራለን፣ ብንሞትም ለጌታ እንሞታለን። ስጋችንም የሱ ነው፣ ነፍሳችንም የሱ ናት። እሱ ግን የሚገለንን
የሚያስገድልን ነገር ግን ለዛ ነገር አሳልፎ አይሰጠንም። የሚያመኑት እነዚህ ምልክቶች ይከተሏቸዋል ይላል። በስሜ አጋንንትን ያወጣሉ፣ ጊንጡን ቢረግጡ፣ እባቡን ቢጨብጡ፣ መርዙን ቢጨልጡ አይገላቸውም ይላል። እስቲ እልል ብላችሁ እግዚአብሔርን አመስግኑ። ዋቀዮን ገለቴሳ የመጨረሻው መልእክት እርጋኑማ ማልና ሰማዕቱ ቅዱስ ጊዮርጊስ የእምነት አርበኛ በመሆን አካሉ በመንኩራኩር ተፈጅቶ በተራራ ላይ ቢበተንም ያመነውን የመሰከረለትን ጌታ ከሞት አስነስቶታል ይላል። እንደ ቅዱስ ጊዮርጊስ የዘመናችን ሰማዕት መሆን ይጠበቅብናል። የሰማዕቱ አማላጅነት በረከት አይለየን። በረከነኬስ ካኑ ልብሱ ባየጅራ ረኮ ባየጅራ ግድራ ባየጅራ ከሱማፍ ክርስቲያኖታፍ በርኩን የሮ ቆሩምሳ በርኩን የሮ ግድራት ሰበዋቀዮ ስላመናችሁ ትገደላላችሁ፣ ስላመናችሁ ትታሰራላችሁ፣ ስላመናችሁ ትታሰራላችሁ። ብዙ ነገር ሊደርስባችሁ ይችላል። በእኛ አገርም በዛ በዘመነ ሰማዕታት የነበረው ድርጊት በእኛም ዘመን እየተፈጸመ ስላለ ብዙዎቻቸው ካህኑ በቤተ መቅደስ ተገለዋል። ገሎ ብቻ ከመተው ስጋቸውን እያቃጠሉ ቤንዚልን እያርከፈከፉ ሕፃናቶችን እያረዱ ሴቶችን እያረዱ ነፍሰ ጡርን እያረዱ ብዙ ነገሮችን አሳልፈናል። ከዚህ የሚብስ ጊዜ ሊመጣ ይችላል። የሰዎች ፍቅር ትቀዘቅዛለች ብሏል። የብዙዎቻችን ፍቅር ዛሬ ቀዝቅዟል። ሐረስ ረኮባ የጅራ ቁርማተ ባየጅራ ከደቹ ቀብዱ ጭሙ ቀብዱ በርከኘኩን በረጡሙረ በየለፋታ አጅራ ጃለልል መነማ ህንጅሩ ሆጂን ጋሩማ ይልመነማ ህንጅሩ ለፈ ሆጂት ጃለላይን ቀምኑ ባኔ ወሊፍ ጃለላይን ቀምኑ ኦላ ወሊቲን इद्री केसत संबते केसत संबतमारी केसत लफकमितयु जाललिल मनमा कोर्रे जिरा कुलकुलची गियोर्गिस येरोसदी दुआ केसा कौडान आरफफात गारिस मुगनिस गारा यदिरास रत्ति वाए कुलकुल्लू गियोर्गिसी वाए कबजे साडुबत हेजिरा एगा सब वाकयो अय्याना कदगाफ कबयनु गियोर्गिसी कबजु मिति कन्नुफने ከበይን ጊዮርጊስ ከበጀ ዋቀዮች ኢሰከን ከበጀ ኢሰከን ፍሌ ዋቀዮላ በዓልን የሚያከብር ለጌታ ብሎ ያከብራል ነው የምለው። አያነ ከን ከበጀ ጎፍታፍ ጀሬ ከበጀ ኢሳዲን ከን ከበጀ ጊዮርጊስ ከን ከበጀ ወሬ ገማ ከንታዚሲ ጭምን አመንታ ከን ዋቀዮ አንተ የዳ ዋቀይ ሰከበጀ ከበይን ከንተው ኢሰሞ ያደቻ ጅራ ለዛ ነው መነሻዬ ላይ ከእንግዲህ ወዲ በጌታ የሚሞቱ ብፁዓን ናቸው ከድካማቸው ያርፉ ዘንድም ስራቸው ይከተላቸዋል። እነሱ ዛሬ ባይኖሩ ሰማዕታት ጻድቃን ዛሬ ባይኖሩ የነሱ ስራ እየታሰበ እየተዘከረ ከዓመት ወደ ዓመት ከዘመን ወደ ዘመን ይሸጋገራል። የጻድቃን ስም ለዘላለም ይኖራል፣ የኃጢአን ስም ግን ይጠፋል ይላል መጽሐፍ ቅዱሳችን። መልካም ስራቸው ይከተላቸዋል። ለኛ ስንቅ ነው የሰማዕቱ የቅዱስ ጊዮርጊስ ጸበሉ ቃል ኪዳኑ አገራችንን ከጦር ከቸነፈር ከረሃብ ከተለያየ ነገር ይጠብቃል። ዋዳውን ጊዮርጊስ ረኮራ ኢሜራ ረኮወን ገራገራራ ዋዳን ሰሐረስ ኑፈይሳ ኢሰከኑፍ ከነ ዋቀዮዳ ወሬገማ ታኤ ብየከኛ ኤጋጅራ ሐረስ አራርሱማኔ ሳኒ በረበራን ኑዱካ ኒጅራታ ሆጂን ሳኒ በረበራ ያደተማ ያለነው ቁልቁሎታ በረበራ ኒጅራታ መቃንጩ በሞታ ገሩ ኒ በዳጀ ወንጌል ልከጀ ከናፍ ምንም እንኳን ቁጥራችን አናሳ ቢሆንም የሰማዕቱ የቅዱስ ጊዮርጊስ ክብር አይጎልበትም። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ለኮፍስኬ ሰንጥቆ ይወጣውዩ ከበይን ጊዮርጊስ ይራን ይርቀት እሱ ተከብሯልና አንዴ ተመርጧልና እሱ ተጋድሎን ጨርሶ የጽድቅ አክሊልን ተቀብሏልና 7 አክሊልን ተቀብሏልና ጊዮርጊስን ከበጁ ዮባን ዮአያነሱ ባን ዋቀዮ ይሰከበጀራ ጊዮርጊስን ከበጀ ከነን በርባዶ አሁን ስመጣ ገባ የሚሉ ሰዎችን ስላየዋቸው ብዙ ሰዎች ገባ ይደረበር ሲያኖርን ይኖራልን ባካችሁ ጸበለ መነብራ አድባሪ መነብራ እንካን ትረፈታ እንካንሞ ኢመብራይት ባአጅደማ ለወቀስ አይደለም ሁሌ ነው የምናገረው
ይህ ታቦት ለእናንተ ሕይወታችሁ ነው። ቃል ኪዳኑ ለዚህ አካባቢ በተለይ ከታች ፈልቆ ያለው ጸበል እንደ ቀላል እንደምትመለከቱት አይደለም። ብናምንበት ሩቅ መሄድ አይጠበቅብንም። ዮይት ያመን ዋዳን ጊዮርጊስ ጉዳላ ጸበል ለሲት ባኤጅሩኩን ጉያ አያነሳ ሆጂ ብራራ ወሶኦሉ ባነ ጋሪዳ ኤብ ወሬገማ ቁልቁልቸ ጊዮርጊስ እንደከኛ ዱቃሃተው ነጋንሳኑ ፋባየቱ ኤብስ አሁን መከኛ ፋባየቱ እንግዲህ በዚህች ሰዓት ታሪኩን ተናግሬ መጨረስ አልችልም። አጭር መልእክት ብቻ ነው የነገርኳችሁ። የሰማዕቱ የቅዱስ ጊዮርጊስ በረከት አማላጅነት የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሕረትና ይቅርታ የድንግል ማርያም አማላጅነት የመላእክቶቹ ጥበቃ ከሁላችን ጋር ይሁን። እልል ብላችሁ አመስግኑ እስቲ።